እንዴት ናችሁ? እግዚአብሔር ይመስገን። ዛሬም አንድ የመጽሐፍ ቅዱስ ታሪክ እውነተኛ የመጽሐፍ ቅዱስ ታሪክ እነግራችኋለሁ። ይሄ የመጽሐፍ ቅዱስ ታሪክ የሚገኘው የዳንኤል ትንቢተ ዳንኤል ምዕራፍ 3 ላይ የሚገኝ ነው። ከቁጥር 1 ጀምራችሁ አንብቡት። እኔም የገባኝን ሼር አደርጋችኋለሁ ማለት ነው። ታሪኩ ሲጀምር ናቡከደነጾር የሚባል ንጉስ በዛ አውራጃ ከተማ ውስጥ ሐውልት እንዳሰራ የተለካ 6 ክንድ ምናምን የተባለ የተለካ ሐውልት እንዳሰራና ለዛም ሐውልት ምርቃት ከተለያዩ ክፍለ ሀገሮች ላይ በሀገሪቱ ያሉትን ሰዎች በጠቅላላ ለምርቃቱ ፕሮግራም ሹማምንቶችን፣ የተለያዩ ባለስልጣኖችን፣ ህዝቡን ጭምር እንደጠራና ምርቃቱ ላይም ዘፋኞች፣ የሙዚቃ የተለያዩ ሙዚቃ የሚጫወቱ ሰዎች እንደተጋበዙ ታሪኩ ይነግረናል። ከዛም በኋላም ግን ይሄ ምርቃት ፕሮግራም ላይ የሙዚቃውን መሳሪያና የዘፈኑን ድምፅ በምሰሙ ሰዓት ስገዱ፣ ካልሰገዳችሁ ግን በዚሁን ወቅት እየነደደ ያለ እቶን እሳት ውስጥ ትጣላላችሁም የሚል ህግ ነበረው። ከዛም በኋላም ያው እንትኑ ሙዚቃ መሳሪያው ምናምን መጫወት ይጀምራሉ። ዘፈኑም ሲሰማ ሰዎች ሁሉ ሰገዱ ማለት ነው። በዚህ ሰዓት ግን 3 ሚሳቅ ሚድራቅና አብደናጎር የሚባሉ 3 ሰዎች ግን እግዚአብሔርን የሚያውቁ አልሰገዱም ነበር እና በዛን ወቅት ያዩቸው ሰዎችም ወደ ንጉሱ ሄደው ያልሰገዱ 3 ሰዎች አሉ ብለው ነገሩት። ንጉሱም ጠራቸው እና አሁን ሙዚቃውን መሳሪያውን ዘፈኑን ስትሰሙ ስገዱ፣ ባትሰግዱ ግን እቶን እሳት ውስጥ እጥላችኋለሁ፣ ከቁጣይም የሚያድናችሁ የለም ነበር ያላቸው። በዚህን ወቅትም ሚሳቅ ሚድራቅ አብደናጎር ምንድን ነው ያሉት? ንጉስ ወይ በዚህ ጉዳይ ላይ ካንተ ጋር አንነጋገርም፣ እኛ ለዚህ ላቆምከው ምስልም አንሰግድም፣ የምናመልከው አምላክ አለን፣ ግን አንተን ካንተም ቁጣ ከእቶኑም ያድነናል። የምናመልከው አምላክ ባያድነንም እንኳን ግን ለዚህ ምስል አንሰግድም ብለው አሉት። ንጉሱም በጣም ተናደደ። ከዛም እጃቸውን፣ እግራቸውን፣ ልብሳቸውን የተለያየ ቦታ አስረው ሀያል በሚባሉ ሰዎች እሳቱ በደንብ እንዲነድ ካደረጉ በኋላ ወደ እሳቱ ጣሏቸው። በሚጥሏቸውም ሰዓት ወላፈኑ የሚጥሏቸውን ሰዎች ጭምር ገሏቸው ነበር። እሳቱ ምን ያህል እቶን የሚባል በጣም ምን ያህል ከባድ እንደሆነ መገመት ትችላላችሁ። ወላፈኑ መግደል ከቻለ ማለት ነው። እና ወደዛ ውስጥ ወደ እቶን ውስጥ ነበር የተጣሉት። እና ከዛም ንጉሱ ሳይ 3 ነበር የጣልናቸው፣ 4ተኛው የመላእክት የሚመስል የመራን ልጆች የሚመስል አብሯቸው እንትን ይላል የሚመላለስ አያለሁ አለ። በጣም ተደነቀ ይላል። ከዛም በኋላም ወደ እቶኑ በር አካባቢ ደረሰና ሚሳቅ ሚድራቅ አብደናጎር የምታመልኩት አምላክ አዳናችሁ ወይ ብሎ እንደጠራቸውና እንደወጡ 4 ሆነው ሲመላለሱ እንደነበረም እንደወጡም ከወጡም በኋላም ደግሞ በዛ አካባቢ የነበሩ ሰዎች ለንጉሱ እንዴ የእሳቱን ሽታም አልደረሰባቸውም፣ የታሰሩበት ገመድ ብቻ ነበር የተበጠሰው እንጂ ምንም እሳትም አይሉም፣ በጣም ነው የሚገርመው ሁሉም ተባባሉ። ከዛም ታሪክ ተገልብጦ የሚሳቅ ሚድራቅ አምላክን ብቻ እንድታመልኩ የሚል አዋጅ ታውጆ እንደውም ያላመለከ ሰው ሁሉ እንደሚቀጣ የቆሻሻ መጣያ ይመስለኛል የጉድፍ መጣያ ቤታቸው ይሆናል ሁሉ ተብሎ ሕግ ተቀይሮ እግዚአብሔር አምላክ እንዲመለክ እንዳደረጉ ይሄ ታሪክ ይነግረናል። ከዚህ ሁሉ ውስጥ ግን አንድ ነገር ምን ተማርኩኝ መሰላችሁ? እነዚህ ሚሳቅ ሚድራቅ አብደናጎር የሚባሉ እነዚህ 3 ሰዎች ዝም ብለው ተራ ሰዎች አልነበሩ። ምንም እንኳን በስደት እዛ አገር ቢሄዱም ሹማምንቶች ነበሩ። የተለያዩ ክፍለ ሀገሮችን ገዢ ነበሩ። ከንጉሱ ጋር የሚያወሩ፣ ከንጉሱ ጋር የሚወያዩ፣ ለንጉሱ በጣም ቅርብ የሆኑ እና በጣም ባለስልጣኖች፣ የተከበሩ ባለስልጣኖች በሀገሪቷ ላይ እንደነበሩ ያው መጽሐፍ ቅዱስ ላይ ታሪኩን ስታነቡት ታውቃላችሁ። ግን ምንድን ነው ያሉት? ስገዱ ሲባሉ በዚህ ጉዳይ ላይ አናወራም፣ እግዚአብሔርን ከማያውቅ ሰው ጋራ እንዴት እዚህ አንተ የለጠፍከው ላይ እንዴት እንሰግዳለን ብለው እንደማለት ነው። እንዴት በዚህ ጉዳይ ላይ ከአንተ ጋር አናወራም ነበር ያሉትና ከዛም በኋላም በጣም የገረመኝ ነገር አንደኛው ከአንተ ጋር የምናወራበትም ምክንያት የለም ነው።
እግዚአብሔርን ስለማታውቅ። ሌላኛው ደግሞ በጣም የገረመኝ ነገር እሳቱ የጣሏቸው አሁን እነዛ ሚሳቅ ሚድራቅ የሚባሉ ለአምላካቸው የጨከኑ ሰዎች ናቸው። ሂዱና ግቡ እንኳን ቢባሉ ወደ እሳት ውስጥ የሚገቡ ናቸው። ግን በወቅቱ ምንድን ነው ያደረጉት? እጃቸውን እግራቸውን ጭምር አስረው ነበር። ይሄ ዝም ብዬ ማለት ስገምት እግዚአብሔር ኃይሉን ሊያሳይ በቃ የሰዎችን የትኛውም አይን ጥበብ እንዳያመልጧቸው ነው ያሰሯቸው። ግን እነሱ ምንድን ነው የሆነው? የጣሏቸው ሰዎች ተቃጥለው የእነሱን እሳቱ የታሰሩበትን ገመድ ብቻ ነበረ የበላው። እና ለሁላችንም አንድ ትምህርት የሚሆነን ነገር ምንድን ነው? እዚህ ቲክቶክ ላይ ብዙ ጊዜ የማየው እና በግል የምታዘብበት ነገርም እኔም ላደርገው የምፈልገው ነገር ምንድን ነው መሰላችሁ? እግዚአብሔርን እንዴት አድርገን እናሳያቸው? ምንም የማያውቁ እግዚአብሔርን በማያውቁ ሰዎች መካከል እግዚአብሔርን እንዴት አድርገን ነው ማሳየት የምንችለው? አምላካችን ይሄ ነው ለማለት እንዴት አድርጌ ነው የማሳየው የሚለው ነገር ነው ያለኝና ሁላችንንም እግዚአብሔር ይርዳን። የጨከነ አምላካችንን የሚያሳይ ህይወት ይኖረን። ከምናገኘው ከምናጣውም ነገር በላይ አምላካችንን ማሳየት ይሆንልን ለማለት ነው። መልካም ጊዜ ይሆንላችሁ። አመሰግናለሁ ስለሰማችሁኝ።